ስለ አረፍተ ነገሮች ይሆናል ማለት ነው። እንግሊዘኛ ላይ እንዴት አረፍተ ነገሮችን መመስረት እንችላለን የሚለው ማለት ነው። ስለዚህ ዛሬ ልናየው የወደድነው ስለ አረፍተ ነገሮች ነው ማለት ነው። አረፍተ ነገሮች እንግሊዘኛ ላይ እንዴት አረፍተ ነገሮችን መመስረት እንችላለን፣ በምን አይነት መንገድ ይመሰረታሉ የሚለውን እናያለን። ቀላል በሆነ መንገድ ለእናንተ በሚገባ መንገድ ለማቅረብ ሞክራለሁ ማለት ነው። ስለዚህ እንግሊዘኛ ላይ 4 አይነት አረፍተ ነገሮች አሉ ማለት ነው። እነሱን ለማየት እንሞክራለን። ከአራቱ ውስጥ ዛሬ በእናንተ ደረጃ በቂ ነው ብዬ ያሰብኩትን የመጀመሪያውን ብቻ እናያለን ማለት ነው። እሱን በቀላል መንገድ ለማስረዳት ሞክራለሁ። የመጀመሪያው ሲምፕል ሴንቴንስ ይባላል። የእኛ የዛሬ የትምህርታችን ዋናው ማለት ነው ሲምፕል ሴንቴንስ። ስለዚህ ሲምፕል ሴንቴንስ አራቱን ዝም ብዬ ስማችሁን ልንገራቸው። ሲምፕል ሴንቴንስ፣ ኮምፓውንድ ሴንቴንስ፣ ኮምፕሌክስ ሴንቴንስ እና ኮምፓውንድ ኮምፕሌክስ ሴንቴንስ ይባላሉ ማለት ነው። ሲምፕል ሴንቴንስ የሚለውን እናያለን። ብዙ ጊዜ የሲምፕል ሴንቴንስ ምንድን ነው፣ እንዴትስ አረፍተ ነገሮችን መመስረት እንችላለን የሚለውን እናያለን። ሲምፕል ሴንቴንስ ማለት ግሩፕ ኦፍ ወርድስ ዛት ሃዝ ዋን ሰብጀክት ኤንድ ቨርብ እንዲሁም ተጨማሪ ኢንፎርሜሽን ሊይዝ ይችላል ማለት ነው። ስለዚህ ሲምፕል ሴንቴንስ ያለው አንድ ምን አለው ሰብጀክት አለው አለ። ከዛ ብዙ ጊዜ ምድረው ሰብጀክት ፕላስ ፕሪዲኬት ነው ወይ ደግሞ ቨርብ ፕላስ ኢንፎርሜሽን የሆነ ኢንፎርሜሽን ይጨምራል ማለት ነው ካለው አረፍተ ነገር ላይ። ስለዚህ ሲምፕል ሴንቴንስ ሰብጀክት እና ቨርብ ይዛል። ብዙ ጊዜ ደግሞ ምን ይባላል? ሰብጀክት ፕላስ ቨርብ ፕላስ ኦብጀክት። ስለዚህ ሰብጀክት ምንድን ነው፣ ቨርብ ምንድን ነው፣ ኦብጀክት ምንድን ነው የሚል ጥያቄ ሊነሳ ይችላል። ስለዚህ እሱን ለማየት ሰብጀክት ማለት የድርጊቱ ባለቤት ወይ ደግሞ የአረፍተ ነገሩ ባለቤት አድራጊው ሰብጀክት እንለዋለን። የሆነ ነገር እየተደረገ ከሆነ የዛ አድራጊው ማን ነው ወይ ደግሞ ስለምንድን ነው እየተወራ ያለው። አንዳንዴ ድርጊትም ላይሆን ይችላል፣ ስለሆነ ነገር እየተወራ ሊሆን ይችላል። ስለዚህ ስለምን እንደሚወራ የሚገልጽልን ሰብጀክት ይባላል ማለት ነው። ብዙ ጊዜ በእንግሊዝኛ ውስጥ ሰብጀክት ምን ሊሆኑ ይችላሉ? ናውኖች ስሞች ሊሆኑ ይችላሉ። ፕሮናውን፣ እነዚህ ተወላጥ ስሞች በአማርኛ ናቸው ማለት ነው። ስምን ተክተው የሚገቡት እነሱ ሊሆኑ ይችላሉ ሰብጀክት ላይ የሚገኙት። ስለዚህ የአረፍተ ነገሩ ባለቤት ማን ነው፣ አድራጊው ማን ነው፣ ወይ ደግሞ ስለምን እየተወራ ነው የሚለውን ጥያቄ የሚመልስልን ሰብጀክት ነው ማለት ነው። ቀጥሎ ደግሞ የምናገኘው ቨርብ ነው። ቨርብ ደግሞ ድርጊት ነው። ድርጊትን የሚገልጽ ወይ ደግሞ የመሆንን ስሜት የሚገልጽ ቨርብ እንለዋለን። ስለዚህ ሰብጀክት ፕላስ ቨርብ ጋር ደርሰናል። አንድ ትቀረናለች። ምን? ኦብጀክት። ኦብጀክት ምንድን ነች? ኦብጀክት ብዙ ጊዜ ምንድን ነው አድራጊ ያለን ሰብጀክት። ዋና መቅረት የሌለበት ግን ሁሌ ሲምፕል ሴንቴንስ አንድ ሲምፕል ሴንቴንስ ወይ ደግሞ ተራ አረፍተ ነገር መሰረትን ስንል መያዝ የሚገባው 2 ነገር አለ። ካለ እነዚህ ውጪ ሊሆን አይችልም ማለት ነው። የመጀመሪያው ምንድን ነው? ሰብጀክት ሊኖር ይገባል፣ ባለቤት ሊኖር ይገባል። ስለሆነ ነገር እየተወራ ባለቤቱን ሊገልጽልን ይገባል፣ የአረፍተ ነገሩን ባለቤት ማለት ነው። ሁለተኛ ላይ ደግሞ የምናገኘው ቨርብ ግስ። ስለዚህ ከሁለቱ ይዋቀራል ማለት ነው። ከዛ እነዚህን ይዞ መስፋት ይችላል ተራ አረፍተ ነገር ወይ ደግሞ ሲምፕል አረፍተ ነገር የምንለው። ስለዚህ ለምሳሌ ሰብጀክት ፕላስ ቨርብ ነው አለን። ሰብጀክት እና ቨርብ ይዛል አንድ ሲምፕል ሴንቴንስ አለን። ለምሳሌ በርድስ ፍላይ ይላል። በዚህ አረፍተ ነገር ውስጥ በርድስ እና ፍላይ የሚሉ 2 ቃላት አሉ፣ አረፍተ ነገር ይሰጡ ማለት ነው። ስለዚህ ወፎች ይበራሉ አረፍተ ነገሩ ማለት ነው። ስለዚህ በዚህ አረፍተ ነገር ውስጥ ሰብጀክቱ ማለት ብንባል ጥያቄ የአረፍተ ነገሩ ባለቤት ወይ ደግሞ የድርጊቱ ባለቤት ስለማን ነው እየተወራ ያለው ስንል ሰብጀክቱን ይመልስልናል ማለት ነው። ወፎች በርድስ፣ ስለዚህ ሰብጀክቱ በርድስ ይሆናል ማለት ነው። ቀጥሎ እዛው አረፍተ ነገር ላይ በርድስ ፍላይ ስንል ፍላይ የሚለውስ መብረር ድርጊትን ይገልጻል። ስለዚህ በርድስ ፍላይ የሚለው ድርጊትን ይገልጻል፣ ፍላይ የሚለው መብረርን ይገልጻል ማለት ነው። የግሱ ማን ነው? የዚህ አረፍተ ነገር ቨርቡ ፍላይ የሚለው ማለት ነው። ስለዚህ በዚህ መንገድ ሲምፕል ሴንቴንስ እንመሰረታለን። እዚህ አረፍተ ነገር ላይ እንዳለ ማስፋት እንችላለን፣ የበለጠ ኢንፎርሜሽን መስጠት እንችላለን። ለምሳሌ ቅድም ሰብጀክት ፕላስ ቨርብ የሲምፕል ሴንቴንስ ፎርም ነው አለን። እዚህ ላይ ኦብጀክት ሊጨምር ይችላል። ኦብጀክት ምንድነው? ድርጊቱ የሚደረግበትን ነገር። ለምሳሌ አሊ ሪድስ ቡክ፣ አሊ መጽሐፍት ያነባል አለን። በዚህ አረፍተ ነገር ውስጥ የድርጊቱ ባለቤት ማን ነው? ሰብጀክቱ አሊ ይሆናል ማለት ነው። ግሱስ ወይ ደግሞ ቨርብ ምንለው ምንድነው? ምን አለ ድርጊቱ የሚገልጽልን አሊ ምን ያደርጋል? ያነባል። ስለዚህ ማንበብን ሪድስ የሚለው ቨርብን ይወክላል ማለት ነው። ከዛ የሚደረገው ወይ ደግሞ የሚነበበው ምንድን ነው የሚለው ኦብጀክት ነው። ብዙ ጊዜ ለምሳሌ አድራጊ ያለን ኦብጀክቶች ብዙ ጊዜ ምንድነው? ተቀባይ ናቸው፣ ሪሲቨር ናቸው። በአረፍተ ነገር ውስጥ ተቀባዮቹ ምንድነው እየተደረገ ያለው? እየተነበበ ምን የሚለውን ይመልሳሉ ማለት ነው። ቡክስ መጽሐፍት እየተነበቡ። ስለዚህ መጽሐፍት ምን ይሆናል? ኦብጀክት። ኦብጀክቶች ተጨማሪ መረጃ ይሰጡታል ለአረፍተ ነገሩ ማለት ነው። ስለዚህ በዚህ መንገድ ሲምፕል ሴንቴንስ እየመሰረት እንሄዳለን ማለት ነው። ዋናው ግን የሲምፕል ሴንቴንስ ምንድነው? ሰብጀክት ፕላስ ቨርብ ነው ማለት ነው። ስለዚህ ኦብጀክት ሊጨምር ይችላል ማለት ነው። አንዳንዴ ደግሞ
በኦብጀክት ቦታ ምን ሊገባ ይችላል? ሰብጀክት ፕላስ ቨርብ ሆኖ ኮምፕሊመንት ሊጨምሩ ይችላሉ። ኮምፕሊመንቶች ምንድነው? ኤክስትራ ኢንፎርሜሽን ነው የሚሰጡን ስለ አረፍተ ነገሩ። ለምሳሌ ሺ ኢዝ ታል ስንል በዚህ አረፍተ ነገር ውስጥ ሺ የሚለው ሰብጀክት ነው። ብዙ ጊዜ ሰብጀክት ስትራክቸሩ መጀመሪያ ላይ ነው የሚመጣው። በአረፍተ ነገር መጀመሪያ ላይ አረፍተ ነገር መጀመሪያ ላይ የምናገኛቸው ብዙ ጊዜ ሰብጀክቶችን ነው። ሺ የሚለው ሰብጀክት ይሆናል። ቀጥሎ የምናገኘው ደግሞ ቨርብ ነው። ሺ ኢዝ ማለት ነች፣ እሷ ነች። ምን ሺ ኢዝ ታል፣ ሺ ኢዝ ታል ስንል እሷ ረጅም ነች። ስለዚህ ቶል የምንለው መጨረሻ ላይ ኮምፕሊመንት ነው። ስለ እሷ የበለጠ መረጃ ሰጠን፣ ሀሳቡን ሰፋ አደረገው ማለት ነው። ሺ ኢዝ ታል። አንዳንዴ ደግሞ ምን ሊሆን ይችላል? እንዳልነው ሰብጀክት ፕላስ ቨርብ እንዳለ ሆኖ ኦብጀክት አስገባን፣ አየን ምሳሌ፣ ከዛ ኮምፕሊመንት አስገባን፣ ከዛ ደግሞ ምን ሊሆን ይችላል? አንዳንዴ ፕላስ አድቨርብ ሊሆን ይችላል። ሰብጀክት ፕላስ ቨርብ ፕላስ አድቨርብ። ስለዚህ ለዚህ ደግሞ ምሳሌ የሚሆነን ዊ ፕሌይ አውትሳይድ፣ ዊ ፕሌይ አውትሳይድ፣ እኛ ውጭ እንጫወታለን። ለምሳሌ እዛ ዊ ባለቤቱ ማን ነው? ዊ ነው እዚህ አረፍተ ነገር ውስጥ። ፕሌይ የሚለው ደግሞ መጫወት ስለሆነ ድርጊት ነው፣ ቨርብ ነው፣ ቨርብ ይሆናል። አውትሳይድ ሲል አድቨርብ ነው ማለት ነው። ሞር ኢንፎርሜሽን እየተሰጠን ነው ስለ ቦታው። አውትሳይድ ሲል ቦታውን እየገለጸ ያለው ውጭ እንጫወታለን። ስለዚህ እዚህ ላይ እንዳለ አረፍተ ነገሩ እየሰፋ ይሄዳል ማለት ነው። ስለዚህ ማንኛውንም አረፍተ ነገር ሲምፕል አረፍተ ነገር በመስራት ከፈለጋችሁ የሆነ ሳብጀክት ተጠቀሙ፣ ከዛ ፕላስ ቨርብ አድርጋችሁ መመስረት ትችላላችሁ። እዛ ላይ ኦብጀክት መጨመር ትችላላችሁ፣ ኮምፕሊመንት መጨመር ትችላላችሁ፣ ከዛ አድቨርብም እየጨመራችሁ አረፍተ ነገራችሁ ማስፋት ትችላላችሁ። ብዙ ጊዜ ሰዎች ሲምፕል ሴንቴንስ ምንድን ነው ሲባሉ የሚሳሳቱት ነገር ምንድን ነው? አጭር አረፍተ ነገር ይላሉ። ሲምፕል ሴንቴንስ ከዛ ጋር ብዙ ጊዜ አጭር ናቸው፣ ግን አጭር ናቸው ብሎ መደምደምም አንችልም። ከጥረት ጋር የሚገናኝ ነገር የለውም። እነዚህን ፎርሞች ተጠቅሞ ማስፋት እንችላለን፣ ሀሳብ መጨመር። ግን ግዴታ ምን መሆን አለበት? አንድ ሰብጀክት እና አንድ ቨርብ መያዝ አለበት። በዚህ ውስጥ ከተጠቃለለ ሲምፕል ሴንቴንስ መሆን እንችላለን ማለት ነው። እሺ፣ ከዛ ፊቸሮቹ ምንድን ናቸው ስንል የሲምፕል ሴንቴንስ እነዚህን ባህሪያት ካወቃችሁ ቀላል ነው ማለት ነው። አረፍተ ነገሩን አይታችሁ ሲምፕል ነው አይደለም የሚለው በቀላሉ መመለስ ትችላላችሁ ማለት ነው። የመጀመሪያው የሚሆነው በአረፍተ ነገር ውስጥ ኦንሊ ዋን ሰብጀክት እና አንድ ሜን ቨርብ ነው ያለው ማለት ነው። አረፍተ ነገሩን አይታችሁ በውስጡ በዛ አረፍተ ነገር ውስጥ አንድ ሰብጀክት እና አንድ ሜን ቨርብ ካገኛችሁ ይሄ ነገር ምንድን ነው ማለት ነው? ሲምፕል ሴንቴንስ ነው ማለት ነው። ሁለተኛው ደግሞ ሲምፕል ሴንቴንሶች እሺ አለን፣ ሰብጀክት አለው ቨርብ አለው አለን፣ ሀሳብን በተሟላ መንገድ መግለጽ ካልቻለስ ሲምፕል ሴንቴንስ አይደለም። አንድ ሴንቴንስ ሲምፕል ሴንቴንስ ነው ለመባል አንድ የተሟላ ሀሳብን መናገር አለበት ወይ ደግሞ ቋጭቶ ማለፍ አለበት። ይሄ ተንጠልጥሎ የቀረ ነገር መሆን የለበትም ማለት ነው። ለምሳሌ አይ ኢት ራይስ ስንል እኔ ሩዝ በላለሁ፣ ሀሳቤን ተናገርኩ፣ ምንም የሚቀር ነገር የለም። ስለዚህ አንድ እንደዚህ የተሟላ ሀሳብን መግለጽ ሲችሉ ሲምፕል ሴንቴንስ እንላቸዋለን ማለት ነው። ኦብጀክት ላይ ደግሞ ስንመጣ ምንድነው? ተደራጊ ድርጊቱ የሚደረግበት አካል ኦብጀክት እንለዋለን ማለት ነው። ስለዚህ ሰብጀክት ቨርብ ኦብጀክት ይዛል ሲምፕል ሴንቴንስ። መዋቅሩ ስትራክቸሩ ይሄን አይነት ፎርም አለው ማለት ነው። ሁለት ባህሪያትን አየን። አንደኛው ምን አለ? አንድ ሜን ቨርብ እና አንድ ሰብጀክት አለው። ሁለተኛው ደግሞ የተሟላ ሀሳብ መግለጽ አለባቸው። ብዙ ጊዜ ምንድን ናቸው? አጭር ናቸው። ሁሌ ናቸው ሳይሆን ብዙ ጊዜ አጭር ናቸው እና ደግሞ ግልጽ ናቸው። ማንም ሰው ይረዳቸዋል። ቢያንስ አንዱን ነገር ይዛችሁ የሆነ ሂንት ይገባቸዋል፣ ሙሉ ለሙሉ ባትረዱትም ማለት ነው። ክሊር ናቸው ብዙ ጊዜ ምኖች ሲምፕል ሴንቴንሶች ማለት ነው። ስለዚህ እንግሊዝኛ ላይ ብዙ ጊዜ እነዚህ ሲምፕል ሴንቴንሶች ይዘን ነው የምናሰፋው፣ ነገሮችንም የምናወሳስበው። ስለዚህ አሁን የት ነው ያላችሁ? ዋናው ቦታ ላይ ነው ያላችሁት፣ የመስፊያው የማወሳሰቢያውን ቦታ ማለት ነው። ይህን እየተረዳችሁ ነው ነገሮችን ማስፋትም ማወሳሰብም። እንግሊዝኛ ላይ ያሉ ውስብስብ ነገሮች የሚነሱት መነሻቸው ከዚህ ነው። ይህን ይዘው ነው የሚሄዱት ማለት ነው። ስለዚህ ቀጣይ ሌላው ደግሞ የምናገኘው እዚሁ ባህሪው ማለት ነው። ሶስተኛ ባህሪ አይተናል። መጀመሪያ ምን አለን? አንድ ሰብጀክት እና አንድ ሜን ቨርብ አለው። ሁለተኛ የተሟላ ሀሳብ መግለጽ አለበት። ሶስተኛው ደግሞ አጭርና ግልጽ ናቸው ሲምፕል ሴንቴንሶች። አራተኛው ደግሞ በሶስት አይነት መንገድ ሊገኙ ይችላሉ፣ ፖዚቲቭ፣ ኔጌቲቭ እና ኩዌሽን ፎርም። እንዴት ስንል ለምሳሌ ፖዚቲቭ ሲሆን ቅድም የነገርኳቸው ምሳሌ አይ ኢት ራይስ፣ እኔ ሩዝ በላለሁ። በቃ ፖዚቲቭ ነው ማለት ትክክለኛ ነገር ነው፣ አዎንታዊ ነገር የተናገርኩት። ከዛ ለምሳሌ ኔጌቲቭ ብናደርገው ሲሄድና አረፍተ ነገር እኔ አልበላም ማለት ብፈልግስ አይ ዱ ኖት ኢት ራይስ፣ አይ ዶንት ኢት ራይስ ወይ ደግሞ አይ ዱ ኖት ኢት ራይስ ይሆናል ማለት ነው። ስለዚህ ዱ ኖት የምትለዋ ወይ ደግሞ ዶንት የምትለዋ ነገሩን አፈረሰችው ማለት ነው። ኔጌቲቭ አደረገችው፣ የሆነ ነገርን አልበላም አይነት ኔጌቲቭ አደረገችው ማለት ነው። ቀጣዩ ደግሞ ጥያቄ ፎርም፣ በጥያቄም ሊሆን ይችላል ሲምፕል ሴንቴንሶች። ግዴታ ፖዚቲቭ ብቻ ወይ ደግሞ ኔጌቲቭ ብቻ አይደለም። ምን መሆን ይችላሉ? ኩዌሽን ፎርም፣ በጥያቄ መንገድ መቅረብ ይችላሉ። ምን ዱ ዩ ኢት ራይስ ስንል አሁን ለምሳሌ ጥያቄ ነው። አሁን ይሄ ሲምፕል ሴንቴንስ ነው። በምን ፎርም የመጣ? በጥያቄ መንገድ የመጣ ማለት ነው።
ዱ ዩ ኢት ራይስ ስንል ሩዝ ትበላለህ አይነት ጥያቄ ማለት ነው። በአማርኛ ስንቀይረው እንደዛ ይሆናል ማለት ነው። ስለዚህ ስለ ሲምፕል ሴንቴንስ ይሄን ያህል ካያችሁ እናንተ በራሳችሁ መሞከር ትችላላችሁ ማለት ነው። ስለዚህ የምታያቸውን አረፍተ ነገሮች ሲምፕል ናቸው አይደሉም የሚለውን ከዚህ በፊት የጠቀስኳቸውን እነዚህ አራቱን ባህሪያት እያያችሁ ነው አይደለም የሚለው መመለስ ትችላላችሁ ማለት ነው። እሺ መልካም፣ እንግዲህ እዚህ ጋር እንጨርሳለን ማለት ነው። የዛሬው ቪዲዮ እዚህ ላይ ያበቃል። ምናልባት ያልገባችሁ ግር ያላችሁ እንደዚህስ ቢሆን ጥያቄም ካላችሁ ኮሜንት ላይ ያስቀምጡልን። ከኔ ጋር የነበረን ጊዜ እዚህ ጋር ያበቃል። አመሰግናለሁ።